ቀጥታ ኢንተርኔት ብቻ በማብራት ስልካችሁ ላይ ያለውን ኢንተርኔት ብቻ በማብራት እንዴት ከወር ወር አመትን ሙሉ መጠቀም እንደምትችሉ የሚያሳይ ቪዲዮ ነው የማሳያችሁ ማለት ነው። ይህንን ቪዲዮን እስከ መጨረሻው ድረስ ተከታተሉት፣ ለሌሎችም ደግሞ ሼር አድርጉት ማለት ነው። ቀጥታ ወደ ቪዲዮ ልግባ። እንግዲህ ቪዲዮ ያው እንግዲህ መጀመሪያ ስልኬ ላይ ምንም አይነት ብር እንደሌለ ያው ላሳያችሁ። ስልኬ ላይ ምንም አይነት ብር የለውም፣ ኢንተርኔትም የለውም። ኮከብ 8 ላይ ብሩ ልጠይቀው። ኦኬ እሺ፣ አንዴ ዳታውን ላጥፋ። እሺ ምንም አይነት ብር የለውም፣ 0 ብር ነው ያለው። ያለኝ የቮይስ ፓኬጅ ነው፣ የኢንተርኔት ፓኬጅ የለኝም። ይኸው ሜሴጅ ገብቷል። ሜሴጅ ላይ ማየት እንችላለን እንድታምኑ ማለት ነው። ምንድነው ያለኝ? ያው እዚህ ጋር ያያችሁ መንዝሊ ቮይስ ዲር ከስተመር ዩር ሪሜኒንግ ኤክስቼንጅ አማውንት ፍሮም ኮንቨርተር መንዝሊ ቮይስ ኢዝ 368 ሚኒት ከ38 ሰከንድ ዊዝ ኤክስፓየር ዴት። ይሄ ብቻ ነው ያለው። ምንም አይነት ዳታ የለኝም ማለት ነው። የገዛሁት የዳታ ፓኬጅ የለኝም። ይሄ ከላይ ያለው ሌሎች ናቸው። ይሄ አንዳንድ ፕሮሞሽን የገቡ ናቸው ከቴሌ ማለት ነው። ይኸው ከታች እንዳያችሁት 360 ሚኒት የቮይስ ፓኬጅ ብቻ ነው ያለኝ። ኢንተርኔት ፓኬጅ የለኝም። ኢንተርኔቱን ሳበራው ደግሞ ይኸው እንደምታዩት ምንድነው ይሄ ጥያቄ ምልክት ነው። ይኸው ነው ኢንተርኔት ዩ ሜይ ቢ አውት ኦፍ ዳታ ፍሮም ኢትዮ ቴል ታፕ ፎር ኦፕሽን ይላል አይደል? እዚህ ጋር ይሄ ይታያችኋል። እና ምንም አይነት ብር የለውም። አሁን ፌስቡክ ብገባ እንኳን ምንድነው የሚከፍትልኝ? ቤዚክ ሞድ የሚባለውን ነው ማለት ነው። ከላይ ያያችሁት ብር ከሌለው ቤዚክ ሞድ ይሰራል። ፌስቡክ በቅርብ ጊዜ የጀመረ ነው። ከላይ የምታዩት ቤዚክ ሞድ የሚለው ፌስቡክ ላይ እንደዚህ መጠቀም ትችላላችሁ። ፎቶ ምናምን አይከፍትላችሁም፣ ግን ኖርማል ቴክስቶች ምናምን መጠቀም ትችላላችሁ ማለት ነው። ፎቶ ምናምን እንደዚህ ሎድ አያደርግም። ያው እኔ ለምሳሌ ይሄን ቪዲዮ ብከፍተው አይከፍትልኝም ማለት ነው። ሎድ አያደርግም። አያችሁ፣ እንደዚህ ሆኖ ነው የሚቀረው በቃ። እና ይሄ ቤዚክ ሞድ ነው። ምንድነው ልላችሁ የፈለኩት ብር የለውም። ይሄን ነገር መጀመሪያ እንድታውቁት ስለፈለኩኝ ነው። ስልኬ ብር የለውም፣ ግን ኢንተርኔት ከአመት አመት እንዴት እንደምትጠቀሙ ላሳያችሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። እሺ፣ በመቀጠል መጀመሪያ ምንድነው የምታደርጉት? ፕሌይ ስቶር ላይ ትገቡና ፕሌይ ስቶር ላይ ወይም ደግሞ ኦኬ እንደውም ለቴሌግራም ቻናል የቤተሰብ እንድትሆኑ በዛው ቴሌግራም ላይ ልግባና እዛ ላይ ላሳያችሁ። ሊንኩን እዛ ላይ ስለማስቀምጥላችሁ ማለት ነው። ቴሌግራም ላይ ትገቡና ኢቴክ ብላችሁ በዚህ በቻናሌ ስም ነው ያደረኩት የቴሌግራም ስሙን ማለት ነው። ሶሪ ኢቴክ ነው እቺኛዋ ማለት ነው። የታችኛዋ አረንጓዴ ምልክት ያላት እሷ ላይ ትገቡና ቻናሉ ላይ ማለት ነው። ከገባችሁ በኋላ አሁን እዚህ ጋር አፕዴትድ ይበል እንጂ የለውም ዳታ። እዚህ ከገባችሁ በኋላ እኔ እዚህ ጋር አስቀምጥላችኋለሁ ማለት ነው። የአፕሊኬሽኑን ሊንክ እዚህ ላይ አስቀምጥላችኋለሁ። ቻናሉንም ሰብስክራይብ ታደርጉልኛላችሁ። ለእኔ ትልቅ ነገር ነው፣ ታበረታቱኛላችሁ ማለት ነው። እና እናንተ ለጊዜው እኔ በዚህ ላሳያችሁ። ፕሌይ ስቶር ላይ ገብታችሁ ምን ትላላችሁ? ቲአርኤም ተነል ብላችሁ ሰርች ታደርጋላችሁ ማለት ነው ፕሌይ ስቶር ላይ። እኔ አፑን ስላወረድኩት አሁን ዳታው እየሰራ ስላልሆነ፣ ምክንያቱም እዚህ ጋር ኢንተር ብለው አይከፍትልኝ። እኔ ቀድሜ አፑን ስለጫንኩት ቀጥታ ቲአርኤም ተነል የምትለዋን አፕሊኬሽን ያው እዚህ ፊት ለፊት ላስቀምጥላችሁ። ይሄኛው ነው አፕሊኬሽኑ። ይሄን አፕሊኬሽን ታወርዳላችሁ ማለት ነው። እንክፈተው። ዳታውን እንደማይሰራ አሳይቻችኋለሁ። ከዛም በኋላ ምን ታደርጋላችሁ? ይሄን የላኛው ይሄ ሰርቨር የሚያማርጠን አለ ከላይ በኩል ያለው ማለት ነው። ራንደም ታደርጉታል። አውቶ ሰሌክት ሰርቨር የሚለው አለ አይደል? እሱን እቺን ድሮፕ ዳውን በተኗን ትነኩና
ራንደም ታደርጉታላችሁ። ከላይ ከፈለገው ሰርቨር ጋር መርጦ እንዲገባ ማለት ነው። እሱን ራንደም ታደርጉታላችሁ። ከታችኛው ደግሞ እዚህ ጋር ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ይሄ በሁሉም በሳፋሪኮምም በኢትዮ ቴሌኮም የሚሰራ ስለሆነ ሁለቱንም የኔትወርክ አድሬስ መጠቀም ትችላላችሁ ማለት ነው። ከዛም በኋላ ኢትዮጵያ ብላችሁ እዚህ ጋር ሰርች ስታደርጉ ይሄ ሙሉ የተዘረዘረው ይመጣላችኋል ማለት። የመጀመሪያው ለምሳሌ ኢትዮጵያ ኦል ኔትወርክ ፍሪ 2026 የሚል አለ። ይሄ ላይኛው። ከታች ደግሞ ኦል ኔትወርክ ፍሪ 2025 የሚል አለ፣ ተርታውን ማለት ነው። ይሄ ፕሪሚየም የሚለው ገና አፕዴት አልተደረገም፣ ስራ ላይ ያለ ነው። ይሄ ፋስት የሚለውም አለ። ስፖቲፋይ ፓክ ዋን የሚል አለ። ሙሉውን ይሄንን ያመጣላችኋል ማለት ነው። ከዛ እናንተ 2026 የመጀመሪያውን ብትመርጡት፣ ሁለተኛውን ብትመርጡት፣ እንደገና ደግሞ እዚህ ታችኛው ጋር ያለችዋን ኦል ኔትወርክ የምትለዋለች ከታች በኩል ስንተኛ መሰላችሁ? 1 2 3 4 5 6 7 8ኛ ላይ ያለው ኦል ኔትወርክ የሚለውና የመጀመሪያው ኦል ኔትወርክ ፍሪ 2026 የሚለው ሞር ከሱ ከሁለት አንዱ መርጣችሁ እሱ ላይ ታደርጉታላችሁ ማለት ነው። እኔ የመጀመሪያውን ልምረጥ። ለምሳሌ ኦል ኔትወርክ ፍሪ 2026 የሚለውን እሱን ልምረጥ። ከዛ ምን ማድረግ ነው? ዳታ አብርቻ ያለው አንድ የፍላይት ሞድ ላድርግና መልሼ ላብራው። እሺ ቅርታ። እሺ አሁን አብርቻዋለሁ። ከዛ ስታርት ለዋለሁ ማለት ነው። እዚህ ጋር አያችኋ ተገናኘልኝ ማለት ነው። በጣም ፋስት ነው። ምንም ነገር አይቆራረጥም። ኢቭን ኳስ ጨዋታ እንኳን ልታዩበት ትችላላችሁ ማለት ነው። እሺ አድ ነገር ይመጣል። እችን ኤክስ ትሉና ትወጣላችሁ። በቃ ጨረሰን። አሁን ይሄ ምን ማድረግ ነው? ሚኒማይዝ አድርገን ምን ፈልገው ጋር መሄድ ነው። በቃ ምን ፈልገውን ነገር መክፈት። ለምሳሌ ዩቲዩብ ልግባ። ብር እንደሌለው ያው አሳይቻችኋለሁ ቀድሜ። ይኸው አይሰራም ላላችሁ ልጆች ማለት ነው። ኮሜንት ላይ አይቻለሁ አይሰራም ላላችሁ። ይኸው በምን ያክል ስፒድ እንደሚሰራ ይኸው። ለምሳሌ የሆነ ቪዲዮ ልክፈትና ላሳያችሁ። ይሄ ልክፈተው። እሺ ይሄ አድ ነው። ይሄ አዱን ታዩታልና ስኪፕ ትሉታላችሁ። እሺ ስኪፕ አልኩት። አያችኋ በምን ያህል እንደሚሰራ። እሺ አሁን ስፒዱን አንድ የፓውዝ ላድርግና በ1080 ኳሊቲ እንዴት እንደሚያጫውት እዩት። ይሄው ሴቲንግ ገባውኝ። ከዛ ኳሊቲ የመጀመሪያው መረጥኩ። አድቫንስን የሚለው ውስጥ ገባለሁ። ይሄው በ1080 ሃይ ኳሊቲ ነው በጣም ማለት ነው። ከዛ እሱን አፕላይ አድርጌያለሁ። አሁን ፕሌይ ልበለው። ከዛ ወደፊት ጠጋ አድርጌ ላሳያችሁ። እሺ ወደፊት ጠጋ አድርጌ ላሳያችሁ። ይሄው ፕሌይ ብየዋለሁ። ይሄው አያችኋ? ይሄው ይህን ያክል በፍጥነት የሚሰራ አፕሊኬሽን ነው ዛሬ ይዤላችሁ የመጣሁት ማለት ነው። ለምሳሌ ቲክቶክ እንግባ። ያው ቲክቶክ ገባውኝ። በምን ያህል ስፒድ እንደሚሰራ እንድታዩት ነው። እሺ ያው ላይቭ ይሄን ያህል በዚህን ያህል ኳሊቲ ታያላችሁ ማለት ነው። በዚህን ያክል ኳሊቲ፣ በዚህን ያክል ስፒድ ያለምንም መቆራረጥ ኳስ ጨዋታ ሁሉን ነገር ትከታተሉበታላችሁ። ይሄ ወራዊ ምናምን ነገር አይደለም። ወራዊ ምናምን ነገር አይደለም። ይሄ በጣም ፈጣን ነው። ምንም ነገር አይቆራረጥም። ለምሳሌ ቅድም ፌስቡክ ገብተን ነበር አይደል? መጀመሪያ አሁን ልግባሽ። ቅድም ቤዚክ ሞድ ነው ያሳየኋችሁ ብር እንደሌለው ማለት ነው። አሁን ይኸው በምን ያህል ፍጥነት እንደሚሰራ ማለት ነው። ያው የምሬ ነው። በጥሩ ሁኔታ ነው የሚሰራው። መጠቀም ትችላላችሁ። ካርድ መሙላት አይጠበቅባችሁም ማለት ነው። ውድ የቻናሌ ቤተሰቦች
እንደዚህ ጠቃሚ የሆኑ ነገሮችን በዚህ ቻናል ላይ ቪዲዮ ይዤላችሁ ቀርባለሁ። ሁላችሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑኝ። ሀሳብ አስተያየታችሁን ደግሞ በኮሜንት ላይ ያሳወቁኝ። ጥያቄም ካላችሁ ኮሜንት ላይ ያሳወቁኝ፣ ለሁላችሁም እመልሳለሁ ማለት ነው። እና በዚህን ያህል ፍጥነት ነው የሚሰራው፣ በጣም ፈጣን ነው። ለምሳሌ ኢንስታግራም ደግሞ ገብቼ ላሳያችሁ። ይኸው አያችኋ። ኢንስታግራም ሞር እንደውም ኔትወርክ ምናምን ይጠይቃል፣ የሆነ እንደዛ ነው። ብቻ እኔ ያስቸግረኛል። በደንብ ኔትወርክ መኖር አለበት ኢንስታግራም እንትን ለማለት። ይኸው አያችኋ፣ በዚህን ያህል ፍጥነት ይሰራል ማለት ነው። ዳታ እንኳን ገዝታችሁ ፓኬጅ የዚህን ያክል በዚህን ያክል ስፒድ አይሰራም በእውነት። እና የአፕሊኬሽኑ ሊንክ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌ ዩዘር ኔም ኢቴክ ነው ብላችሁ ሰርች አድርጉት። ቴሌግራም ላይ ገብታችሁ ቻናሉ ላይ ገብታችሁ የአፕሊኬሽኑ ሊንክ እዛ ላይ አስቀምጥላችኋለሁ። ገብታችሁ በማውረድ ፍሪ ኢንተርኔት እንደዚህ መጠቀም ትችላላችሁ ማለት ነው። ቪዲዮውን ስለተከታተላችሁት ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። መልካም ጊዜ